ለታህሳስ 1 2018 ዓመተ ምህረት አዲስና የሚገርም የድል ዜና አለን። በደሴ አካባቢ ለአጭር ሰዓት የቆየና እጅግ አስፈሪ በነበረው ውጊያ ፋኖ አዲስ የተሰራ ከባድ የኮንክሪት ምሽግ በመስበር ታላቅ ድል አስመዝግበዋል። ይህንን አኩሪና አስደሳች የደሴ አካባቢ መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋኖ ከውጊያው ጎን ለጎን የህዝብ መድረኮችና ማህበረሰቡን የማደራጀት ስራ እየሰራ ይገኛል። ተጨማሪ ያለን ታደምጡታላችሁ። የፋኖ ኃይሎች በወለጋ ከመከላከያ ሰራዊትና ከኦነግ ሸኔ ጋር ገጥመው ድል ተቀዳጅተዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። የአርበኛው ዘመነ ካሴ ወቅታዊ መልእክት አለን፣ ታደምጡታላችሁ። በደሴ አካባቢ ለአጭር ሰዓት የቆየና እጅግ አስፈሪ በነበረው ውጊያ ፋኖ አዲስ የተሰራ ከባድ የኮንክሪት ምሽግ በመስበር ታላቅ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን ነው እናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ከውጊያው ጎን ለጎን የህዝብ መድረኮችና ማህበረሰቡን የማደራጀትና መልሶ የመገንባት ስራ እየተሰራ ይገኛል። በቴዎድሮስ እዝ 201ኛ ኮር 64ኛ እና 74ኛ እንዲሁም 54ኛ ክፍለ ጦር በሸበል በራንታ፣ በጎንቾ ሲሶ፣ ነብሴና ቢቡኝ ወረዳ የማህበረሰብና የሲቪል ሰርቫንቱን የወረዳው ሲቪል ሰርቪስ አመራሮች ውይይት ተካሂደዋል። በውይይት መድረኩ የቀበሌ ሊቀመንበር፣ የቀበሌ ጸሐፊ፣ የቀበሌ ፍርድ ሸንጎ፣ የቀበሌ ገቢና ሀብት አስተዳደር፣ ህዝብ ያመነባቸው አስታራቂ የሀገር ሽማግሌዎች ተዋቅረዋል። የህዝባዊ ውይይት መድረኩን የወረዳ አመራሮች በቅርብ ቀን ድርጅቱ ያወረደውን አደረጃጀት በተመለከተ ሰፋ ያለ ውይይት በማድረግ ማብራሪያ ሰጥተዋል። አሁን በሁለተኛው ዜናችን የአርበኛ ዘመነ ካሴ ወቅታዊ መልእክት እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ከደሴ በቅርብ ርቀት ላይ ስለተገኘው ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። ዛሬም ለዓላማው የተሰረፈ ልብ፣ ዛሬም የጸና መንፈስ፣ ዛሬም የጋለ ወኔ፣ ዛሬም የእርስ በእርስ መከባበርና አንድነት ያስፈልገናል ብለዋል አርበኛ ዘመነ ካሴ። ድልና ተአምር የሚመነጩት እነዚህ ውብ ተራሮች ስር ነውና ተወረናል። የዘር ፍጅት እየተፈጸመብን ነው። ነገር ግን መንፈሳችንና ልባችን አሁንም በእጃችን ነው። መንፈሳችንና ልባችን በእጃችን እስካለ ድረስ በአብይ አርመኔ የጉብል ሰራዊት የተወረረው መሬታችንና ህዝባችን ነፃ ወጥቶ ህልውናው ይረጋገጣል። ይህም በመሆኑ በጦር ሜዳ በፖለቲካውና በዲፕሎማሲው ግንባር በየቀኑ ጠላታችንን እያሸነፍን ነው። ልቡና መንፈሱን ራሱ ጋር አቅፎ የያዘ ህዝብ የጊዜ ጉዳይ እንጂ ድሉ ከሱ ጋር ነው። የሚፈልገው ነገር ሁሉ በአጠገቡ ላይ ይገኛል። ከራእያችን የሚቀዳው ለሰው ልጆች ሁሉ የሚበጅ በጎ ምኞታችን በጥረታችን ይሳካል። በጎ ምኞቶች ዳር ይደርሱ ዘንድ የሚንከባከብ አንዳች አይነት የራሳቸው እግዚአብሔር አላቸው። ዓለም ጠንካሮች፣ ደፋሮች፣ ጽኖችና ለዓለማቸው የመነኑ ብቻ ዋኝተው የሚሻገሩት ውቅያኖስ ነውና በያለንበት እንበርታ። ሁልጊዜም የሚከተሉት መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ወደ ሶስተኛው ዜናችን ስናሳልፋችሁ በደሴ አካባቢ ለአጭር ሰዓት የቆየና እጅግ አስፈሪ በነበረው ውጊያ ፋኖ አዲስ የተሰራ ከባድ የኮንክሪት ምሽግ በመስበር ታላቅ ድል አስመዝግቧል። በአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ በላጎ ተወርዋሪ ሻለቃ በትናንትናው ዕለት ከደሴ ከተማ በውስን ኪሎ ሜትሮች ርቀት ላይ ስሙ ሞቴ ተብሎ በሚጠራው አካባቢ አዲስ ተሰርቶ ሰራዊት ከሰፈረበት ገና ሳምንት ያልሞላው የኮንክሪት ምሽግ ላይ ከባድ ጥቃት በመክፈት ድል ተቀዳጅተው መዋላቸውን እዙ ለመረብ
ሚዲያ በላከው መረጃ አስታውቀዋል። ጥቃቱ የተጠናና በውስን ደቂቃዎች ውስጥ የተካሄደ ነበር ተብለዋል። በዚህም ገና ከሰፈሩ 2 እና 3 ቀናት ያልሆናቸው በርካታ ቁጥር ያላቸው የአድማ ብተናና የመከላከያ የሚኒሻ አባላትም ጨምሮ ሙትና ቁስለኛ ተደርገዋል። ከወደ ፋኖ የተሰነዘረባቸውን እጅግ ከባድ ጥቃትን መቋቋምና መመከት ያልቻሉት የብአዴን ተላላኪ ወታደሮቹ ሙትና ቁስለኛቸውን በተሽከርካሪ ጭነው ወደ ደሴ ከተማ መፈርጠጣቸው እዙ በህዝብ ግንኙነት መምሪያ በኩል ለመረብ ሚዲያ በላከው መረጃ ገልጸዋል። በውጊያው በርካታ ክላሽንኮቭ መሳሪያና ተተኳሽ በፋኖ የተማረከ ሲሆን በምሽጉ ዙሪያ በሚገኙ መንደሮችና ማሳዎች ተቆርጠው የቀሩ የጠላት አባላት ማምሻውን በተደረገ አሰሳ እጅ ከፍንጅ መያዛቸውን ታውቀዋል። ውጊያው ለአጭር ሰዓት የቆየና እጅግ አስፈሪ ነበር ያሉት መረብ ሚዲያ ኢንተርቪው ያደረጋቸው አንዳንድ የአካባቢው ነዋሪዎች ከሞት የተረፈው የጠላት ኃይል ወደ ደሴ ከሸሸ በኋላ ውጊያ ወደ ተደረገበት ቦታ ስንዘልቅ በቦምብ ተበጣጥሶ የወዳደቀ የሰው አካልና በደም የጨቀየ የፈራረሰ ምሽግ ተመልክተናል ሲሉ ቃል በቃል ተናግረዋል። የፋኖ ኃይሎች በወለጋ ከመከላከያ ሰራዊትና ከኦነግ ሸኔ ጋር ገጥመው ድል ተቀዳጅተዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። ዛሬ እንግዲህ የልዩ የግንባር መረጃችን ወደ ወለጋ ይወስደናል። የአማራ ፋኖ ብሔራዊ ኃይል አፋብሃ ቢዛሞ እዝ የህዝብ ግንኙነት መምሪያ ኃላፊ የሆነው ዲያቆን አርበኛ ክንዱ መስመር ላይ ይገኛል። ዲያቆን ክንዱ እንደምን አለ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። ከሰሞኑ እንግዲህ ከወለጋ ክፍለ ሀገር ታላላቅ ጀብዶች እየተሰሩ ይገኛሉ። ሰሞኑን በነበረን የስልክ ቆይታም የተለያዩ የከፍተኛ ያገዛዙ ወታደራዊ አመራሮች እንደተገደሉበትና ትልልቅ ጀብዶች የተሰሩበትን ቃለ መጠይቆች ሰርተናል። ዛሬ ትላንትናና ዛሬ ደግሞ እንዳጠቃላይ ጠንከር ያሉ ውጊያዎችን አድርጋችሁ ሰፋ ሲልም ደግሞ የወረዳ መቀመጫ የሆኑትን ከተሞችም እንደያዛችሁ መረጃው ደርሶናልና እስኪ ምን ይመስላል? አስቃኘን እስኪ። እሺ ወንድም አመሰግናለሁ። እንግዲህ የቢዛሞ ፋኖ ዛሬ ገባበት አቅጣጫ አገዛዝ ሰራዊት ጥላትን ወንድሞቻችንን ለመንታት የአማራ ልጆች የት አካባቢ ነው ያሉ ብሎ እየሰረገ እየገባ በየቀበሌውና በየጎጡ ለመግባት ነበር ሙከራ ሲያደርግ የነበረው። ያንን በመቀልበስ ከጎጥ ወደ ቀበሌ ከቀበሌ ወደ ወረዳ የተሸገረበት አካር ነው ያለው። ደስ የሚል ነው ማለት በጣም የሚያስደስት ነው። አካሃዱ፣ አረማመዱ ብሔርን በኩልነት ያየ ውጊያ ነው እየተካሄደ ያለው። እነሱ ሲመቱ ሲሸሹ ንጹሃንን ይዘርፋሉ፣ ከብት በጥይት ገለው ይሄዳሉ፣ እናቶችን እህቶችን ደፍረው ያልፋሉ። ከዛም በመቀጠል የተለያዩ ንብረቶችን እሳትም ለኩሰው ይፈረጥጣሉ። ይሄ ነው ያለው በእነሱ በኩል። በእኛ በኩል ግን ብሔረሰቡ የደገፈው ታላቅ የተባለ ጀብድ እየተሰራ ነው። እንግዲህ እንደሚታወቀው ምስራቅ ወለጋ ዞን ኪረሙ ወረዳን አሁን በቁጥጥራችን ውስጥ አስገብተናል። ያም ሲሆን በርካታ የቆሰለ ኃይልና የሞተ እንደዚሁም በተመሳሳይ ደግሞ የተማረኩ መሳሪያዎች አሉ። አሁንም ጦርነቱ እንደቀጠለ ነው። ይበል የሚያሰኝ ነው። የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ አዲስ ዓለም ክፍለ ጦርና ብርሃኑ ምስጋናው መብረቁ ክፍለ ጦሮች በጋራ እየሰሩት ያሉት አካሄድ በጣም ደስ የሚልና ይበል የሚያሰኝ ነው። ከዚህ በመቀጠል ግን ዝም ብሎ ምድር ላይ በሬወለደ አይነት ነገር የሚጽፉ ምድር ላይ የሌሉ ሳውዲ አረቢያ የተቀመጡ እንደገና ደግሞ ዱባይ አካባቢም በተመሳሳይ የተቀመጡ እዚህ ወለጋ ምድር ላይ እዚህ ዙሪያ የሌሉ ኢትዮጵያ ምድር ላይ የሌሉ ቢዛሞ ሚዲያ፣ አንገር ሚዲያ፣ ወለጋ ፖስት ሚዲያ የሚሉ በእኛ ስም የሚነግዱ አካላቶች አሉ። እነሱን በየሚዲያ ላይ የነሱን ያንሸራሽር አካል ወይም ሚዲያ ጋዜጠኞችን ቢሆኑ ከዚህ ድርጊታቸው እንዲቆጠቡ ማለት እፈልጋለሁ። ምክንያቱም አንድ እውነታ እስካሁን ድረስ አላየሁባቸውም። እስካሁን እያወሩት ያለው ሙሉ በሙሉ ውሸት ነው፣ በቃ ስህተት ነው። ምክንያቱም ከምን አንጻር ከተባለ አሁን እነሱ ሳውዲ አረቢያ ተቀምጦ ነው እዚህ ጋር መሬት ላይ ትግሉን እንትን እያለው ያለው ወንድም ከወንድሙ ለማባላት የተለያየ ነገር ለማሰራት እየሮጡ የነበሩ በጣም ማለት እንደው ለአማራ ሕዝብ የማይጠቅም አካል የሚሉ ዜጎች ናቸው። በወለጋ ስም የሚጽፉ ናቸው። እነዚህን በጥንቃቄ
ልታዩዋቸው ይገባል የሚል ነው ያለኝ። በይበልጥ ግን በኋላ መለስበታለሁ። በደንብ ውጤቱንም ሁሉንም ነገር ቸክ አድርገን እንገባለን። አሁን ሚሊሻም ፖሊስም ሂርጴሎላም መከላከያም ለየት የሚያደርገው እንግዲህ የኦሮሚያ ልዩ ኮማንዶ ብሎ ያመጣቸው ሽመልስ አብዲሳ ኮራባቸዋለሁ ብሎ የኮማንዶ አካላት ጥርጥር መሳሪያና ጥቁር መሳሪያ ብቻ ታጥቀው የመጡ ቀይ ቦኔት ለብሰው የመጡ እነሱንም አፈር ደች አብልቶ ወደ መጡበት የመለሰው ሁኔታ ነው ያለው። ይበልጣል መኮንን አዲስ ዓለም ክፍለ ጦርና ብርሃኑ ምስጋናው መብረቁ ክፍለ ጦር በሻለቃ ሀብታም ጥላ ሻለቃ ገደፈው አቸኔ የሚመራው ኃይል ሙሉ በሙሉ ድባቅ እየመታው ይገኛል። ወንድም በተለያየ አንግል በአራቱም የአማራ ግዛቶች እንዲሁም ደግሞ በተጨማሪም በወለጋ አምስተኛውን ግዛት ጨምሮ አብዛኛውን ጊዜ የሚፈጸሙ ግፎች አሉ። የመከላከያ ሰራዊት የአብይ አህመድ ቅጥረኛ የሆነው አብዛኛውን ጊዜ በውጊያ በሚሸነፍበት ጊዜ በንጹሃን ላይ የበቀል በትሩን የሚያሳርፍበት አጋጣሚ አለና ይሄን ነገር ዘላቂ መፍትሄ አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር ከብልጽግና ተልእኮ በመቀበል እገታና ዘረፋ ሲፈጽሙ በነበሩ አካላት ላይ እርምጃ ወስደዋል። ተልእኮውን የተቀበሉ አካላት ከተማና በከተማዋ ዙሪያ ያሉ ግለሰቦች በመናበብ ሲሆን እገታ የተፈጸመባቸው ንጹሃን አንደኛ በቀለ አድጎ እድሜ 14፣ ሁለተኛ ህፃን ትግስት አበረ እድሜ 10 የሆኑትን ንጹሃንን በማገት እያንዳንዳቸው 450 ሺህ ብር ቤተሰቦቻቸውን ጠይቀው ቤተሰብ 50 ሺህ ብር ቢያስገቡም የተባላችሁትን ካላስገባችሁ ማለት በታጋቾች ላይ ግድያ ፈጽመዋል። ከአማራ ስነ ልቦና ባፈነገጠ መልኩ ድርጊቱን በፈጸሙ ግለሰቦች ላይ 55ኛ ክፍለ ጦር አስተማሪና የማያዳግም እርምጃ ወስደዋል። ተመሳሳይ ድርጊት በማህበረሰቡ ላይ የሚፈጽሙ ላኪው ማንም ይሁን ማን ተመሳሳይ እርምጃ እንደሚወስዱ ክፍለ ጦሩ አስጠንቅቀዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።